የብሩስ ሊ ታሪክ በተፈጥሯዊ የአማርኛ ድምፅ ቅጥ ብሩስ ሊ ትክክለኛ ስሙ ሊ ጁንፋን ነበር። በ1940 በአሜሪካ ሳን ፍራንሲስኮ ተወለደ። በድራጎን ዓመት እና በድራጎን ሰዓት ስለተወለደ ትንሹ ድራጎን የሚል ቅጽል ስም ተሰጠው። የፊልም ሕይወቱ ገና በሕፃንነቱ ተጀመረ። በ3 ወር ዕድሜው የመጀመሪያው ፊልም ተዋነ እና በልጅነቱ ከ20 በላይ የሆኑ የሆንግ ኮንግ ፊልሞች ላይ ተሳትፏል። ነገር ግን ብሩስ ሊ በወጣትነቱ ብዙ ጊዜ በጎዳና ግጭቶች ውስጥ ይገባ ነበር። ስለዚህ ወላጆቹ በ13 ዓመቱ በታላቁ የማርሻል አርት መምህር ኢፕ ማን እንዲማር ላኩት። በ1950ዎቹ መጨረሻ ወደ አሜሪካ ተመለሰ። በሲያትል ዲሽ አጣቢ እና አስተናጋጅ ሆኖ እየሠራ ትምህርቱን ቀጠለ። በዋሽንግተን ዩኒቨርሲቲ ድራማ፣ ፍልስፍና እና ስነልቦና ተምሯል። በዚያም የመጀመሪያውን የማርሻል አርት ትምህርት ቤት ጁን ፋን ጉንግ ፉ ኢንስቲትዩት ከፈተ። በዚያ ጊዜ ከሊንዳ ኤመሪ ጋር ተዋወቀና በ1964 ተጋቡ። ብሩስ ሊ በማርሻል አርት ዓለም ትልቅ አብዮት አመጣ። ጂት ኩኔዶ የተባለውን ፍልስፍና ፈጠረ። ዋና መልእክቱም እንደ ውሃ ሁን ወዳጄ የሚለው ነበር። ማለትም ተለዋዋጭ እና ተስማሚ መሆንን ያስተምራል። እንቅስቃሴው በጣም ፈጣን ነበር። በአንድ ሰከንድ ውስጥ ከ5 ጊዜ በላይ መምታት ይችል ነበርና የዚያን ጊዜ ካሜራዎች ፍጥነቱን ለመከታተል ይቸገሩ ነበር። በኋላ በዲጅ ሬን ሆረኔድ ውስጥ ካቶ በመጫወት ታዋቂ ሆነ። ነገር ግን የዘር መድሎ ምክንያት ዋና ሚናዎችን ማግኘት አልቻለም። ይህም ወደ ሆንግ ኮንግ እንዲመለስ አደረገው እና በዲሽ በኤግ በዋሰ ፌስት ኦፍ ፊረነ እና ዋይን ኦፍ ዲ ድራጎን እጅግ ታዋቂ ሆነ። የመጨረሻውና በጣም ታዋቂው ፊልሙ ኤንቲኤፍ ዲ ድራጎን በ1973 ተጠናቀቀ። ነገር ግን ፊልሙ ከመታየቱ 6 ቀናት በፊት ብሩስ ሊ በ32 ዓመቱ በድንገት አረፈ። የሞቱ ምክንያት የአንጎል እብጠት ወይም ሴሬብራል ኤዴማ እንደነበር ተገልጿል። ዛሬም ብሩስ ሊ እንደ ታላቅ ተዋናይ፣ የማርሻል አርት ባለሙያ እና አስተማሪ በዓለም ዙሪያ ይታወሳል።